والصلاة والسلام على نبينا محمد وعلى آله وصحبه وسلم وبعد إن شاء الله يا الله سبحانه وتعالى فكرك هنا فنواصل درسنا في هذه الرسالة خذ عقيدتك من الكتاب والسنة الصحيحة جمع وترتيب محمد بن جميل زين المدرس في دار الحديث الخيرية مكة المكرمة إن شاء الله إن رسالتنا يمن كتل يونال እንደሚታወቀው እንደ መግቢያ ያክል ትናንትና የተወሰኑ ነገሮችን ተዋውሰናል አይተናል። ዛሬ ኢንሻአላህ የምናነሳው ሐቁላሂ ዐለል ዒባድ ከሚለው ላይ ይሆናል። ሐቁላህ ዐለል ዒባድ لماذا خلقنا الله ወይም السؤال الأول لماذا خلقنا الله الجواب خلقنا لنعبده ولا نشرك به شيئا والدليل قوله تعالى في سورة الذاريات وما خلقت الجن والإنس إلا ليعبدون وقوله صلى الله عليه وسلم حق الله على العباد أن يعبدوه ولا يشرك به شيئا متفق عليه. السؤال الثاني ما هي العبادة؟ الجواب العبادة اسم جامع لما يحبه الله من الأقوال والأفعال كالدعاء والصلاة والذبح وغيرها. قال الله تعالى قل إن صلاتي ونسكي ومحياي ومماتي لله رب العالمين نسكي ذبحي للحيوانات. وقال صلى الله عليه وسلم وما تقرب إلي عبدي بشيء أحب إلي مما افترضته عليه حديث قدسي رواه البخاري. إن شاء الله ዛሬ የምናየው አሁን የተነበቡትን ይሆናል። ሐቁላህ ማለት የአላህ ሐቅ ዐለል ዒባድ በባሪያዎች ላይ የአላህ ሱብሓነሁ ወተዓላ ሐቅን የሚያብራራ የሆነ ነው። ስለዚህ የሚገልጽ የሆነ ነው ማለት ነው። السؤال الأول የመጀመሪያው ጥያቄ ሊማዛ ለምንድን ነው خلقنا الله አላህ እኛን የፈጠረን ለምንድን ነው የሚል ጥያቄ ነው። የመጀመሪያው ጥያቄ እንግዲህ ወደ 59 የሚሆኑ ጥያቄዎችን እናያለን እስከነ መልሶቻቸው ተብሏል። ከዛ ከመጀመሪያው ጥያቄ ሊማዛ ለምንድን ነው خلقنا الله አላህ የፈጠረን ለምንድን ነው? አልጀዋብ መልሱም خلقنا እኛን ፈጥሮናል አላህ ሊነዕቡደሁ ልናመልከው ልንገዛው ወላ ኑሽሪከ ላናጋራ ቢሂ በሱ በአላህ ሸይአን ምንንም ማንንም ላናጋራ አላህ ሱብሓነሁ ወተዓላን በብቸኝነት ልናመልክ ልንገዛ ነው የፈጠረን አሉ። ልብ በሉ እዚህ ላይ እንግዲህ አልሐፊዝ አልሐከሚ ረሒመሁላህ ምን ይላሉ? አወሉ ማ የጂቡ ዐለል ዐቢድ ማዕሪፈቱ ረሕማን ቢተውሒድ በሰዎች ላይ መጀመሪያ ግዴታ የሚሆነው አምላካቸውን አላህ ሱብሓነሁ ወተዓላ አዛኝ የሆነውን ጌታ አላህን በተውሒድ ማወቅ ነው ይላሉ። ስለዚህ ይህም ማወቅ ስላለብን በጣም አንገብጋቢና ትልቅ የሆነ ጥያቄ ነው። ሊማዛ ኸለቀነ አላህ እኛን ለምን ፈጠረን? የተፈጠርንበት ዓላማ ምንድን ነው ማለት ነው። የተፈጠሩበትን ዓላማ ማወቅ ግድ ነው። በአሁኑ ሰዓት ግን የተፈጠሩበትን ዓላማ የማያውቁ ሰዎች ሞልተዋል። አንዳንዱ ለምን የተፈጠርከው ሲባል አግብቶ ለመኖር የሚል አለ። በቃ ለመኖር
ልጅ ወልዶ ቤተሰብ መስርቶ ለመኖር ነው የተፈጠርኩት የሚል አለ። አንዳንዱ ጭራሹንም የተፈጠርኩበትን ዓላማ አላውቅም የሚላል። የተፈጠርኩበትን ዓላማ አላውቅም የሚል ሁሉ አለ። ወዓላ ኩሊ ሃል የተፈጠርንበትን ዓላማ ማወቅ ግድ ነው። ስለዚህ ይሄ ጥያቄ በጣም አሳሳቢ ስለሆነ አንገብጋቢ ስለሆነ የመጀመሪያው ጥያቄ ያደረጉት ለዚህ ጥያቄ መልስ ሲሰጡ ምን አሉ? አልጀዋብ ኸለቀና እኛን ፈጥሮናል። አላህ ሱብሓነሁ ወተዓላ እኛን ፈጥሮናል። ሊነዕቡደሁ እሱን ልናመልከው፣ እሱን በብቸኝነት ልንገዛው፣ ወላ ኑሽሪከ ላናጋራ ቢሂ በሱ በአላህ ሱብሓነሁ ወተዓላ ሸይአን ማለት ምንንም ማንንም ላናጋራ በሱ እሱን በብቸኝነት ልናመልክ ነው የተፈጠርነው። የተፈጠርንበት ዓላማ ምንድነው ማለት ነው? ተውሂድ ነው። አላህ ሱብሓነሁ ወተዓላን በብቸኝነት መገዛት ነው። በሱ ላይ ምንንም ማንንም አለማጋራት ነው። ሙቀረብ የሆኑ ከመላእክቶች ሙቀረብ የሚሆኑ ከሩሱሎቹ ሙቀረብ የሚሆኑ መላእክቶችም ይሆኑ ሩሱሎችም ይሆኑ ነብይም ይሁን ሷሊህም ይሁን ወልይም ይሁን በአጠቃላይ ከአላህ ውጭ የሚመለኩ ነገራቶችን ላናመልክ፣ በአላህ ሱብሓነሁ ወተዓላ ላናጋራ፣ አላህ ሱብሓነሁ ወተዓላን በብቸኝነት ልንገዛ ነው። ይሄ ነው የተፈጠርንበት ዓላማ። ወደሊሉ ማስረጃው አሉ የተፈጠርንበት ዓላማ ተውሂድ ለመሆኑ አላህ ሱብሓነሁ ወተዓላን በብቸኝነት ለማምለክ በሱ ላይ ምንንም ማንንም አለማጋራት አላህ ሱብሓነሁ ወተዓላን በብቸኝነት ለማምለክ ለመሆኑ የተፈጠርንበት ዓላማ ማስረጃው ወደሊሉ ማስረጃው ቀውሉሁ ተዓላ ከፍ ያለው የሆነ ጌታ ማለቱ ነው። ፊ ሱረት አዛሪያት ከተሰኘው ምዕራፍ ላይ ማለቱ ምን ይላል አላህ? ወማ ኸለቅቱል ጂነ አጋንንቶችን ጅኖችን አልፈጠርኩም ይላል አላህ። ወልኢንሳ የሰው ልጆችን ጅኖችን አጋንንቶችን አልፈጠርኩም፣ ወልኢንሳ እንደዚህ የሰው ልጆች አልፈጠርኳቸውም ይላል አላህ። ኢላ ሊየዕቡዱን አይ ሊወሒዱን ቢልዒባዳ በአምልኮ እኔን ብቻ ነጥለው እኔን ሊያመልኩ ሊገዙ እንጂ አልፈጠርኳቸውም ይላል አላህ ሱብሓነሁ ወተዓላ። ወማ ኸለቅቱል ጂነ ጅኖችን አጋንንቶችን አልፈጠርኩም ይላል አላህ። ወልኢንሳ እንደዚህ ሰዎችን አልፈጠርኩም ኢላ ሊየዕቡዱን እኔን በብቸኝነት ሊያመልኩኝ ሊገዙኝ እንጂ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ከዚህ የምንረዳው ሰዎች የተፈጠሩበት ጅኖች የተፈጠሩበት ዓላማ ምንድነው? ዒባደቱላሂ ሱብሓነሁ ወተዓላ ወሕደሁ ላ ሸሪከ ለሁ አላህ ሱብሓነሁ ወተዓላን በብቸኝነት ማምለክ መገዛት፣ በሱ ምንንም ማንንም ሳያጋር ማለት ነው። አላህ ሱብሓነሁ ወተዓላን በብቸኝነት ምን ለማድረግ ለመገዛት ነው የተፈጠርነው ማለት ነው ከዚህ የምንረዳው። ስለዚህ ላሚቱ ላመል ሒክማ ይሏታል ዑለማዎች። ኢላ ሊየዕቡዱን ስለች ላሙል ሒክማ አልሒክመቱ ምን ኸልቂል ጂን ወልኢንስ ሒክማው ጥበቡ ዒባደቱላሂ ወሕደሁ ላ ሸሪከ ለህ አላህ ሱብሓነሁ ወተዓላን በብቸኝነት በሱ ላይ ሳያጋሩ ማምለክ መገዛት ነው። ይሄ ነው ሒክማው ጥበቡ ሰዎች የተፈጠሩበት ማለት ነው። ሱፍዮች ከሆኑ ላሚቱ ላመት ተዕቂብ ናት ይላሉ። ኢላ ሊየዕቡዱን ማለት ላመት ተዕቂብ ያ ማለት ሰዎች የተፈጠሩት ጅኖችም ሆነ የተፈጠሩት ለሙሐመድ ነው ይላል። ለሙሐመድ ነው። ከዛም ለሙሐመድ ከተፈጠሩ በኋላ ነው አላህን እንዲያመልኩ የታዘዙት ይላሉ እንጂ መጀመሪያ የተፈጠሩበት ምንድነው? ለሙሐመድ ነው ይላሉ። ስለዚህ ኢላ ሊየዕቡዱ ላሚቱ ላመት ተዕቂብ ነው። ለሙሐመድ ከተፈጠሩ በኋላ አላህን እንዲያመልኩ ተደረጉ ማለት ነው። ከዛ በኋላ ነው እንጂ የተፈጠሩበት ዓላማ አላህን ለመገዛት አይደለም የሚል ፍልስፍና ያመጣሉ። ወዐላ ኩሊ ሃል
ባበል አቂዳ ላይ ሱፊዮች አህባሾች ይነሳሉ። ምክንያቱም እምነታቸው ምን ስለሆነ እምነታቸው የተዛባ የተንሸዋረረ ስለሆነ የሰለፎችን መንሃጅ የሚጣረስ የሰለፎችን እምነት አቂዳ የሚጣረስ ስለሆነ ማለት ነው። እነሱ እንደሚሉት አይደለም። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ማለት ሰዎችንም ሆነ ጅኖችን አልፈጠርኩም እኔን በብቸኝነት ሊያመልኩ ሊገዙ እንጂ ነው ያለው አላህ ሱብሓነሁ ወተዓላ። ስለዚህ ሰዎች የተፈጠሩበት ጅኖችም የተፈጠሩበት ዓላማ ምንድነው? ዒባደቱላህ ነው። አላህ ሱብሓነሁ ወተዓላን በብቸኝነት መገዛት ማምለክ ነው ማለት ነው። ይሄ ከቁርአን ማስረጃ ሲያመጡ ነው። ወቀውሉህ እንደዚሁ ማለታቸው ነው። ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ማለታቸው ነው። ማስረጃው የተፈጠርንበት ዓላማ እሱን ለማምለክ እሱን በብቸኝነት ለመገዛት ለመሆኑ ማስረጃው ከሐዲስ ቀውሉሁ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ማለታቸው ነው። ምን አሉ? ሐቁላሂ የአላህ ሐቅ ዐለል ዒባድ በባሪያዎች ላይ አላህ ሱብሓነሁ ወተዓላ ያለው ሐቅ አንያዕቡዱሁ እሱን ሊያመልኩ ነው። አላህ ሱብሓነሁ ወተዓላን በብቸኝነት ሊገዙ ነው። ወላ ዩሽሪኩ ላያጋሩ ቢሂ በሱ በአላህ ሸይአን ምንንም ማንንም በሱ በአላህ ሱብሓነሁ ወተዓላ ላያጋሩ ነው። አላህ ሱብሓነሁ ወተዓላን በብቸኝነት ሊገዙት ሊያመልኩት ነው። የአላህ ሱብሓነሁ ወተዓላ ሐቅ አለል ዒባድ በባሪያዎች ላይ ሲሉ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐቁላህ የአላህ ሐቅ አለል ዒባድ በባሪያዎች ላይ ያለው የአላህ ሱብሓነሁ ወተዓላ ሐቅ አንያዕቡዱላህ ማን አላህ ሱብሓነሁ ወተዓላ ሊያመልኩ ሊገዙ ወላ ዩሽሪኩ ላያጋሩ ነው ቢሂ በሱ በአላህ ሸይአን ምንንም ማንንም ማለት መላኢካም ይሁን ነቢይም ረሱልም ይሁን እንጨትም ድንጋይም ይሁን ዛፍም ይሁን በሬህም ይሁን ቀብርም ይሁን ከአላህ ውጭ የሚመለኩ ነገራቶች ማለት ነው። ህይወት ያላቸው ነገሮችም ይሁኑ ህይወት የሌላቸውም ግዑዝ ነገሮችም ይሁኑ ማንኛውም ነገር ላያጋራ ማን በአላህ ሱብሓነሁ ወተዓላ ላይ ማንንም ላያጋራ ማለት ነው። ሙተፈቁን ዐለይህ ይህን ሐዲሱን ቡኻሪና ሙስሊም ተስማምተውበታል ነው የሚሉት። የመጀመሪያው ጥያቄ ይህን ይመስላል። ስለዚህ ከዚህ የምንረዳው የተፈጠርንበት ዓላማ ተውሂድ መሆኑን የተፈጠርንበት ዓላማ ተውሂድ ነው። እንደዚሁ በተውሂድ ላይ ኑረን በተውሂድ ላይ ሆነን አላህ ሱብሓነሁ ወተዓላን ልንገናኝ አላህ ሱብሓነሁ ወተዓላ የሚለው ወዕቡድ ረበከ ሐታ የእትየከል የቂን ነው። ሞት እስኪመጣ ድረስ ነው አላህ ሱብሓነሁ ወተዓላን የምንገዛው። ሞት እስኪመጣ ድረስ ነው በተውሂድ ላይ የምንሆነው፣ በተውሂድ ላይ የምንጸናው፣ በተውሂድ ላይ የምንጓዘው። የሆነች ስቴፕ ድረስ የሆነች መንገድ ድረስ የምንጓዘው አይደለም። የተፈጠርንበትም ዓላማ ለተውሂድ ነው። ልንኖርበት በሱ ላይ ይዘን እንደዚሁ አላህ ሱብሓነሁ ወተዓላ ልንገናኝ ነው። ይሄ ነው እንጂ የሆነ ስቴፕ ላይ የሚቆም አይደለም። ተውሂድ ብሎ ሲያበቃ የሆነ ቦታ ላይ ለመድረስ አይደለም። ምክንያቱም በአሁኑ ሰዓት ዳዕወተ ተውሂድን ለሽፋን የሚጠቀሙት ሰዎች ስላሉ ነው። ስለ ተውሂድ እንጮሃለን ይላሉ፣ ስለ ተውሂድ እናወራለን ይላሉ፣ ስለ ተውሂድ ብዙ ነገሮችን እናስፋፋለን ይላሉ። ወዓላ ኩሊ ሐል ግን መሀል መንገድ ላይ ይቆማሉ። መተለን ከልኢኽዋኒል ሙስሊሚን ይመስል ሙመይዓዎችን ይመስል እነሱ መሀል መንገድ ላይ ይቆማሉ ማለት ነው። ከዛሂሩ በግልጽ ማለት ተውሂድ ያሉ ይመስላሉ። ግቡን የመታ ተውሂድ አያስተምሩም። አወለል መራ ናም ግን ያ ተውሂድ ብለው ሲያበቃ የሆነች ህዝብ ለመሰብሰብ ሰዎችን ለማያዝ ወንዶችንም እህቶችንም ሴቶችን ለማያዝ ከነሱ ስር ለማድረግ ይጠቀሙበትና ከዛም በኋላ የሆነ ስቴፕ ላይ ሲደርሱ ይታውታል። ያኔ የተውሂድ ጥሪ ይታውታል። እንደውም ወደ ተውሂድ የሚጣሩ ሰዎች ምን ያደርጋሉ? ዱዓን ያደርጋሉ፣ ይተቻሉ፣ ይፎግራሉ እንደሚታወቀው ማለት ነው። አልኢኽዋኑል ሙስሊሙን በግልጽ ተውሂድ ይከፋፍላል ብሎ ይናገራሉ። ተውሂድ እንደሚከፋፍል ኡማውን ይለያያል። ይህን አጀንዳ ተደርጎ አታንሱት ይላሉ። አልሙመይዓህ ደግሞ በአሁኑ ሰዓት ምን እያሉ ነው? እነሱ
ስለ ሽርክ ስታስተምሩ በጥቅል አስተምሩ እያሉ ነው። በጥቅል አስተምሩ እንጂ በዝርዝር አትግቡ። አላህ ሱብሓነሁ ወተዓላ ያለ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህ ሱብሓነሁ ወተዓላን ተገዙ በሱ ላይ ምንንም ማንንም አታጋሩ ሲል ነው የተናገረው። በጥቅል ነው ተውሂድን ማስተማር ያለባችሁ እንጂ በተፍሲል በዝርዝር መግባት የለባችሁም። በዝርዝር ከገባችሁ ቃጥባሬ፣ አልከሴ፣ አብሬት፣ ኑራ ሁሴን፣ አብዶዬ፣ ሻሊ ጎንጠር እያላችሁ በተፍሲል በዝርዝር ሽርክ ቦታዎችን እያነሳችሁ ካስጠነቃችሁ ኡማውን የሚለያይ ጉዳይ ነው እያሉ ነው። ይህን ወላሂ በግልጽ እየተናገሩት ነው። በአሁኑ ሰዓት በግልጽ መንሀጃቸው አድርገው እየተጓዙበት ነው። ስለዚህ ሰዎች ምን በሉ በቃ በጥቅል አላህን አመልኩ በሉ። አላህ ሱብሓነሁ ወተዓላ እንደሚለው ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ። በቃ እንደዚህ በዚህ መልክ ነው ማቅረብ ያለባችሁ። አላህን ተገዙ፣ በአላህ አታጋሩ፣ አለቀ እንጂ በተፍሲል በዝርዝር ከገባችሁ ሰው በቃ ይበረግጋል፣ ከሐቅ ይርቃል የሚል ፍልስፍና መጥተዋል ሙመያዎች ማለት ነው። እና ይህን ማለታቸው ምንድነው? እነሱ ይህንን ሲሉ የሰለፊያን መንሃጅ የሰለፊያን መንገድ ለማቅለጥ ለማውደም ነው፣ ለማጥፋት ነው እንጂ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም አስተምሯቸው እንደዛ ነበር እንዴ? ሁበልን እንዳይጣሩ አላህ ሱብሓነሁ ወተዓላ ዑዛ መናትን ሰዎች እንዳያመልኩ የመናትን የዑዛን ስም እየጠቀሰ በቁርአን አላስጠነቀቀም? እንደ አላህ ሱብሓነሁ ወተዓላ አስጠንቅቋል እኮ አላህ ሱብሓነሁ ወተዓላ። ስለዚህ ሰውን ምን ለማድረግ ነው? ይሄንን ብይታ ውስጥ ለመክተት ሰውን ለማቀፍ ለመያዝ ሁሉን ለመሰብሰብ የሚሯሯጡበት የሆነ ዓላማ ነው። ልንነቃባቸው ይገባል ቢልሐቂቃ። ስለዚህ ሽርክ ይሄ ሽርክ ነው፣ ነጭ ነጯ መነገር አለበት። ይሄ ሽርክ ነው፣ አልከሱም ማምለክ ሽርክ ነው፣ ቃጥባሬን ማምለክ ሽርክ ነው፣ ሻሌ ጎንደር ማምለክ ሽርክ ነው፣ አብዶዬን ማምለክ ሽርክ ነው፣ ራውሲን ማምለክ ሽርክ ነው፣ ቀንም ማምለክ ሽርክ ነው፣ ዶሮን ማምለክ ሽርክ ነው፣ ፍየልን ማምለክ ሽርክ ነው፣ ዶሪህ ማምለክ ሽርክ ነው። እያንዳንዱ እየተጠቀሰ መነገር አለበት። ይህ የነቢያቶች ይህ የሩሱሎች ምንድነው? ጥሪ ነው። የረሱሎች ዳዕዋ ነው። እና የሙመያዎች የሚሉት ነገር እኛ ምን ሊያደርገን አይገባም፣ ሊሸውረን አይገባም ማለት ነው። ስለ ተውሂድ ይጣራሉ ይላል። አንዳንድ ሰዎች አሁን ሲሸወዱ እነሱ እኮ ስለ ተውሂድ ይጣራሉ፣ ስለ ተውሂድ ይናገራሉ። እናንተ እኮ ዝም ብላችሁ ነው፣ እናንተ ዝም ብላችሁ ሰው ስም ማስጠንቀቅ ላይ ነው የምትሄዱት። እነሱ እኮ ተውሂድ ላይ እየለፉ ነው። ሽርክያው ወይት ነው ያወገዙት? የት ላይ ነው? እንደውም ሽርክን በጥቅል አውግዙ እንጂ በተፍሲል አታውግዙ እያሉ ነው። በሽርክ ሽርክን ማለት ነው በዝርዝር የሚያወግዝ መቃብሮችን እያነሳ የሚያወግዝ ሰዎችን እያስተዋወቀ ነው ብለው ድረስ ጧን እያደረጉ እኮ ነው። ሰዎችን ማስተዋወቅ ነው። ቀብርን እንደዚህ አንስቶ መናገር ቀብርን ማስተዋወቅ ነው። ሰዎች ወደዛ እንዲሄዱ ማድረግ ነው እያሉ ነው። አልሙመይዓቱ ልቁዳማ የፊቶቹ ማለት ነው፣ ሙመይዓዎች ማለት ነው። ዋላ ኩል ሃል የነዚህ ሰዎች አደጋ መጠንቀቅ አለብን። ሽርክ አትስሩ እኮ ሱፍያም ይላል። ሽርክ አትስሩ አህባሽም ይላል። ይህን ልናውቀው ይገባል። ሽርክ አትስሩ ተውሂድ ያዙ ምን ይላል? ሱፊዮችም አህባሽ ይላሉ። ግን ተውሂድ የሚሉት ምን አይነት ተውሂድ ነው? አሻዕሪያን የሱፊያን መንገድ ነው። ሱነ ተውሂድ የሚሉት ሽርክ አትስሩ ማለት ደግሞ እነሱ ሽርክ ማለት እነሱ ዘንድ ምንድነው? ሁበላት ዑዛ መናት ማምለክ ነው የሚሉት። ጣዖት ማምለክ ሽርክ ነው፣ ታቦት ማምለክ ሽርክ ነው ይላሉ። ማን? ሱፊዮች አህባሾች። ቀብር ማምለክ እዛ አይሱማ ወደ አላህ የሚያቀርብ ነው እነሱ ጋር። ስለዚህ ሽርክ አትስሩማ ሱፊዮችም ይላሉ። ተውሂድን ያዙ ሱፊዮችም ይላሉ። ግን ተውሂድ ማለት ምን ማለት ነው ነው? ሽርክ ማለት ምን ማለት ነው? እዚህ ዝርዝር ላይ ሲገባ ነው ነገሮች ምን የሚመጡት ግልጽ እየመጡ ይፋ እየወጡ የሚመጡት ማለት። ስለዚህ እነዚህ የፊቶቹ ሙመይዓዎች በግልጽ ፊል ሐቂቃ እንደዛ ማለት ጀምረዋል። በግልጽ ኢንሻአላህ ድምፁንም ማሰማችሁ ይሆናል ማለት ነው። ዋላ ኩል ሃል
የነዚህን የኡመያዎችን መንገድ መራቅ አለብን፣ የኢኽዋኖችን መንገድ መራቅ አለብን፣ የሱፊያም የአህባሽም። ስለዚህ የተፈጠርንበት ዓላማ ምንድን ነው? አላህ ሱብሓነሁ ወተዓላ በብቸኝነት ለማምለክ ለመገዛት ነው። ኸለቅና ሊነዕቡደሁ ወላ ኑሽሪከ ቢሂ ሸይአ። አላህ ሱብሓነሁ ወተዓላ በብቸኝነት ልናመልክ፣ በሱ ላይ ምንንም ማንንም ላናጋራ። የተፈጠርንበት ዓላማ ተውሂድ ነው። ስለዚህ ተውሂድ ከሆነ ተውሂድን የሚያብቡ ነገሮችን ተውሂድን እንድንይዝ የሚያደርጉ ነገራቶች ላይ መጠናከር ይኖርብናል። ተውሂድን የሚያፈርሱ፣ ተውሂድን የሚገሉ፣ ተውሂድን የሚያሟሙ፣ ተውሂድን የሚያፈርሱ ነገሮችን ደግሞ ምን ማድረግ አለብን? መራቅ አለብን። ተውሂድን ከሚገሉ ነገሮች ምንድነው? ሙኻለጠቱ አህለል ቢድዓ፣ ሙኻለጡ መዓ ሱፊያ ወልአሕባሽ፣ ከሱፊያዎች ከአሕባሾች ጋር መቀላቀል፣ ከነሱ ጋር አብሮ መሆን፣ እነሱ ጋር እጅ መጨባበጥ፣ እነሱ ጋር መብላት፣ እነሱ ጋር መሰባሰብ፣ ይህ ምን ያደርጋል? ተውሂድን የሚገል ጉዳይ ነው። ወላ በራአን ምን የሚያደርግ ነው? የሚገል ነው። ስለዚህ ተውሂድን ስንይዝ ተውሂድን ከሚያጠፉ ነገሮች መራቅ አለብን። ተውሂድን የምንርቀው ተውሂድን ማለት ነው ተውሂዳችን የምንጠብቀው በምንድን ነው? ከአህሉ ሽርክ ከሽርክ ሰዎች በመራቅ ነው፣ ባለመቀላቀል ነው እነሱ ጋር። ገጣሚ የሚላል ላ የንፈዑል ጀርባአ ቁርቡ ሰሒሐቲን ለሃ ላኪነ ሰሒሐተ ተጅረቡ ይላል። ላ የንፈዑል ጀርባአ እከክ የያዛትን ግመል አይጠቅማትም፣ ቁርቡ ሰሒሐቲን ለሃ ጤናማ የሆነችው ግመል ወደ እሷ መቅረቡ አይጠቅማትም። በከክ የታመሙ ግመሎች አሉ። ጤናማ የሆነችው ግመል ወደዛቸው ወደ ያዛቸው ግመሎች መቀላቀል አይጠቅማትም እሷን። ወላኪነ ሰሒሐተ ተጅረቡ ነገር ግን ያቺ ጤናማ የሆነችው ግመል እነሱ ጋር በመቀላቀላቸው ምንን ታገኛለች? እከክን ትወርሳለች። እሷ እነሱ ጋር መቀላቀላቸው ሊሻራቸው ማለት ነው ሊድኑ አይችሉም። እንደውም ያ በሽታ ያን እከክ ወደ እነሱ ወደዛች ወደ ጤናማ ወደ ሆነችው ግመል ምን ያደርግባታል? ይረማመድባታል። ስለዚህ ከአህሉ ሽርክ ከሱፍየት ወልአሕባሽ እነሱ ጋር የምንቀላቀል ከሆነ ተውሂዳችን የለም፣ የሞተ ነው የሚሄደው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። አላህ ሱብሓነሁ ወተዓላ በብቸኝነት ማምለክ፣ መገዛት፣ ከሽርክ መራቅ፣ ከዚሁ ጋር ተያይዞ ደግሞ የተውሂድ ሰዎችን መውደድ፣ መቅረብ፣ ከነሱ ጎን መሆን፣ የሽርክ ሰዎችን መራቅ፣ የሽርክ ሰዎችን ማውገዝ፣ ሽርክንም ማውገዝ። ከሽርክም ሰዎች ነው የምንርቀው። ይሄ ነው አልኢስላም እኮ ትርጉሙ ምንድን ነው? ኢስላም ማለት ነው ሁል ኢስላሙ ሊላሂ ቢተውሂድ ወልንቂያዱ ለሁ ቢጣዓ ወልበራአቱ ሚነ ሽርኪ ወአህሊሂ እኮ ነው። ወልበራአቱ ሚነ ሽርኪ ከሽርክ መጥራት ወአህሊሂ ከሽርክ ሰዎችም። ሱፊዮች አህሉ ሽርክ ናቸው፣ አህባሾች አህሉ ሽርክ ናቸው። ከእነሱም መጥራት ያስፈልጋል። እስልምና እኮ ይሄን ተውሂድ ማለት ይሄን። ስለዚህ እንዳይሸውዱን ነው እንዳይሸውዱብን። ተውሂድ ሲሉ በቃ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊዕቡዱን በእነዚህ አያዎች ዳዕዋቸውን እየሸላለሙ ምናምን ሲመጡ አንዳንድ ቪዲዮ እየቆራረጡ ተሕዚር ከሽርክ እያሉ ቢለቁ እንዳይሸውዱን። በሐቂቃ ሱፊያ ጋር እየተቀላቀለ ከአሕባሽ ጋር እየተቀላቀለ እጅ ለእጅ እየተያዘ እየተሟሟተ ከነሱ ጋር አብሮ እየበላ ከነሱ ጋር አብሮ እየሄደ ዲፋዕ እያደረገ ከቢድዓ ሰዎች የተከላከለ ከሽርክ ሰዎች ዲፋዕ እያደረገ እየተከላከለ እኛ የኢትዮጵያ ሙስሊሞችን አንድን እያለ ሲና ሷድ አይለያየንም እያለ ወይ ሲና ሷድ አይለያየንም ከሚሉ ሰዎች ጋር አብሮ ተስማምቶ እየወጣ ይሄ የት ነው ተውሂዱ? ማሁወ ተውሂድ ማሁወ ልእስላም መንቃት አለብን። ስለዚህ የተፈጠርንበትን ዓላማ ስናውቅ ንብረታችን ነው ገንዘባችን ነው መጠበቅ አለብን። እሱን ንብረታችን ገንዘባችን ምን ማድረግ አለብን? መጠበቅ አለብን። ቢልሐቂቃ ዛሬ ሰው የራሱን ገንዘብ ምን ያክል ይጠብቃል? ምን ያክል ነው የሚጠብቀው የራሱን ገንዘብ? ስለዚህ ከተውሂድ በላይ ገንዘብ የለም። በቃ ትልቁ ሀብታችን ትልቁ ገንዘባችን ተውሂዳችን ነው። ይህን ተውሂዳችን ደግሞ መንከባከብ አለብን። ስለዚህ የተፈጠርንበት ዓላማ ተውሂድ ነው ብለው አብራሩልን ማለት ነው። السؤال الثاني ሁለተኛው ጥያቄ ما هي العبادة
ማሂየ እሷ ማናት? አልዒባዳ አምልኮ ማለት እሷ ማናት? ማሂል ዒባዳ አምልኮ ማለት ምን ማለት ነው? እንግዲህ መጀመሪያው ጥያቄ ላይ የተፈጠንበት ዓላማ ለምንድን ነው? ለዒባዳ ነው ብለዋል ነበር። ኸለቀና ሊነዕቡደሁ ወላ ኑሽሪከ ቢሂ ሸይአ ብሎ ነበር። ዒባዳ ማለት ምን ማለት ነው ብላችሁ ብትጠይቁ ያንን መልስ ሊሰጡን ነው። አሱአሉ ታኒ ሁለተኛው ጥያቄ ማሂል ዒባዳ ዒባዳ እሷ አምልኮ ማለት ምን ማለት ነው? አልጀዋብ መልሱም አሉ መልሱም አልዒባደቱ ዒባዳ ማለት አምልኮ ማለት ነው። ትርጉሙ እስሙን ስም ነው አሉ። ዒባዳ ማለት እስሙን ስም ነው። ጃሚዑን አቀፍ የሆነ ጃሚዕ ማለት ሰብሳቢ አቀፍ የሆነ ሊማ ዩሒቡሁ ላሁ አላህ የሚወደውን ነገር ሁሉ የሚያቅፍ ነው አሉ። ሚነል አቅዋሊ ከንግግር ሊሆን ይችላል። ወልአፍዓሊ ከስራዎች ሊሆን ይችላል። አላህ ስብሓነሁ ወተዓላ የሚወዳቸው ነገሮች ሁሉ ምን ይባላሉ? ዒባዳ ይባላሉ። አምልኮ ልብ በሉ። አልዒባደቱ ዒባዳ ማለት እስሙን ስም ነው። ጃሚዑን አቀፍ የሆነ ሊማ ዩሒቡሁ ላሁ አላህ የሚወደውን ነገር አላህ ስብሓነሁ ወተዓላ የሚወደውን ነገር ሁሉ ሚነል አቅዋሊ ያ አላህ የሚወደው ነገር ከንግግሮች ሊሆን ይችላል። ወልአፍዓሊ ከስራዎች ሊሆን ይችላል። አዛሂረቲ ወልባጢና ይላልን ውስጣም ውጫው ሊሆን ይችላል። እና አላህ ስብሐነሁ ወተዓላ የሚወዳቸው ከስራዎችን ከንግግሮች እኛ ምን ይባላሉ? አምልኮ ዒባዳ ይባላሉ። አስሉል ዒባደቲ ወአሳሱሃ የዒባዳ አስል ዋና መሰረት ግን ተውሂድ ነው። አተውሂድ ነው። ላ የቁሙ ልዒባደቱ ኢላ ቢሃ ላ የቁሙ ልዒባደቱ ኢላ ቢሃ ማለት ኢላ ቢተውሂድ ዒባዳ የሚሆነው በተውሂድ ብቻ ነው። ያለ ተውሂድ ዒባዳ ሊሆን አይችልም። ግን ዒባዳ ማለት እስሙን ጃሚዑን ሊማ ዩሒቡሁ ላሁ ሚነል አቅዋል ወልአፍዓል አላህ ስብሐነሁ ወተዓላ የሚወደው ከንግግርም ከስራም ይሁን ዒባዳ ይባላል። ግን የዒባዳ ዋና መሰረት ቁንጮ ምንድነው? ተውሂድ ነው። ያለ ተውሂድ ዒባዳ ሊኖር አይችልም። ላ የቁሙል ዒባደቱ ኢላ ቢሃ በተውሂድ እንጂ ዒባዳ ሊቆም አይችልም ማለት ነው። ለምሳሌ ከዱዓኢ ዒባዳ የምንለው ዱዓን ይመስል ጸሎትን ይመስል ወሶላቲ ሶላት መስገድን ይመስል ወዘብሒ እርድን ይመስል ወገይሪሃ ከነዚህም ውጭ አሉ። መመካት፣ መተናነስ፣ መፍራት፣ መመለስ እነዚህ የመሳሰሉ ነገሮች ምን ይባላሉ? ዒባዳ አምልኮ ይባላሉ። ከዱዓኢ ጸሎትን ይመስል ወሶላቲ ሶላትን ይመስል ወዘብሒ እርድን ይመስል ወገይሪሃ ከነዚህ ውጭ ያሉት ማለት ነው። ከነዚህም ውጭ ያሉ ምን ይባላሉ? ዒባዳ ተብለው ይባላሉ። ቃል አላሁ ተዓላ ለዚህ ማስረጃው አላህ ስብሓነሁ ወተዓላ አለ። አላህ ምን ይላል? ቁል በል አንተ ሙሐመድ ሆይ በል ኢነ ሶላቲ ስግደቴ በላቸው፣ ወኑሱኪ የኔ እርዴ በላቸው፣ ወመሕያየ ህይወቴ፣ ወመማቲ እንደዚሁ ሞቴም ሊላሂ ለአላህ ነው በላቸው፣ ለአላህ ነው በላቸው። ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በላቸው ይላል አላህ ስብሓነሁ ወተዓላ። ልብ በሉ። ቁል ብለህ በል ኢነ ሶላቲ ስግደቴ፣ ወኑሱኪ እርዴ፣ ወመሕያየ ህይወቴ፣ ወመማቲ እኔ ሞቴም ሊላሂ ለአላህ ነው በላቸው። ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በላቸው። ስለዚህ እነዚህ ዒባዳዎቹ ሁሉ ማድረገው ለማን? ለአላህ ስብሓነሁ ወተዓላ ነው የማደርገው። ከነዛ ውስጥ ማን አለበት? ኑሱክ አለበት ማለት ኑሱክ ማለት ኑሱኪ ዘብሒ እርዴ ማለት ነው። ሶላትም ከዛሊክ ምንድነው? ሚነል ዒባዳ ከአምልኮ ነው ማለት እንረዳለን ማለት ነው። ኑሱኪ ማለት ዘብሒ እርዴ ማለት ነው። ሊልሐይዋናት እንስሳዎችን ማረዴ ለአላህ ነው በላቸው ማለት ነው። እንግዲህ ከነዛ ውስጥ ኑሱክ ያለውን እየተረጉሙልን ነው። ኑሱኪ ያለው ትርጉሙ አሉ ዘብሒ ማረዴ ሊልሐይዋናት እንስሳዎችን ማረዴ ለአላህ ነው በላቸው። ስግደቴም ህይወቴም ሞቴም አላህ ሱብሓነሁ ወተዓላን ማመልክ ነው። አላህ ሱብሓነሁ ወተዓላ እያመለኩ ነው የምጓዘው። ህይወቴን በዛ ነው የማሳልፈው። ህይወቴን የምሰወው ለአላህ ነው፣ በአላህ መንገድ ላይ ነው በላቸው ሲል አላህ ሱብሓነሁ ወተዓላ ተናግሯል። ስለዚህ ዒባዳ ማለት እስሙን ጃሚዕ ነው ሊማ ዩሒቡሁ ላሁ ሚነል አቅዋል ወልአፍዓል ከዱዓኢ ወሶላቲ ላሉት ለዛ ማስረጃ የመጡ ነው። ሶላትና ዘብሕ ላለው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ከሐዲስ ሲያመጡ ማስረጃው ከሐዲስ ማስረጃ የመጡ ከአላህ ሱብሓነሁ ወተዓላ ያለውን ቅድም አሳለፉልን። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ወማ ተቀረበ አልተቃረበም አሉ ኢለየ ወደኔ ዓብዲ ባሪያዬ
ቢሸይኢን በሆነ ነገር ወደ እኔ አልተቃረበም። አሐባ በጣም የሚወደድ ኢለየ ወደ እኔ በጣም የሚወደድ በሆነ ነገር አልተቃረበም። ሚመፍተረቱሁ ዐለይሂ በሱ ላይ ፈርድ ካደረግኩበት ይበልጥ በሱ ላይ ፈርድ ያደረግኩበትን ይበልጥ የእሱን ሰርቶ ወደ እኔ ከሚቃረበው ይበልጥ በሌላ ነገር ወደ እኔ አልተቃረበም ሲል አላህ ሱብሓነሁ ወተዓላ ተናግሯል። ይህ ሐዲስ ቁድሲ ይባላል። ረዋሁል ቡኻሪ ወማ ተቀረበ ኢለየ ወደ እኔ አልተቃረበም አብዲ ማለት ባሪያዬ ቢሸይኢን በሆነ ነገር አሐበ ኢለይ ወደ እኔ በጣም የሚወደድ በሆነ ነገር አልተቃረበም። ከምን ይበልጥ ሚመፍተረቱሁ ዐለይሂ በሱ ላይ ፈርድ ያደረግኩበትን በሱ ላይ ግዴታ ያደረግኩበትን ፈጽሞ ሰርቶ ከሚቃረበው ይበልጥ ወደ እኔ ባሪያዬ አልተቃረበም። ያ ማለት ፈርድ መስራቱ ግዴታ ያደረግኩበትን መስራቱ ነው ወደ እኔ ምን የሚያደርገው እያለ ነው አላህ ሱብሓነሁ ወተዓላ ወደ እኔ በጣም የሚያቃርበው ነው የሚለው። ይህ ሐዲስ ቁድሲ ይባላል። ሐዲስ ቁድሲ የሚባለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል አላህ እንዲህ አለ ብለው የሚናገሩት እሱ ምን ይባላል? ሐዲስ ቁድሲ ይባላል። ረዋሁል ቡኻሪ ቡኻሪ ይህን ዘግቦታል ነው። ወዐላ ኩሊ ሃል አላህ ሱብሓነሁ ወተዓላ ፈርድ ያደረጋቸው ግዴታ ያደረጋቸው ነገራቶች ምን ይባላሉ? ዒባዳ አምልኮ ይባላሉ ነው። ስለዚህ ዒባዳ ማለት አምልኮ ማለት እስሙን ጃሚዑን አቀፍ የሆነ ስም ነው። ሊማ ዩሒቡሁ ላሁ አላህ ለሚወደው ነገር ሚነል አቅዋል ከንግግሮች ሊሆን ይችላል፣ ወልአፍዓል ከስራዎች ሊሆን ይችላል። አላህ ሱብሓነሁ ወተዓላ የሚወደው ነገራቶች በአጠቃላይ ምን ይባላሉ? ዒባዳ አምልኮ ተብሎ ይባላል። ስለዚህ የተፈጠንበትም ዓላማ አላህ ሱብሓነሁ ወተዓላን በብቸኝነት ለማምለክ ለመገዛት ነው ማለትን ከዚህ እንረዳለን። ልንጠናከር ይገባል። ፊል ሐቂቃ ተውሂዳችንን ማወቅ አለብን። የተፈጠንበትን ዓላማ ማ ሁወ ተውሂድ ወማ አቅሳሙሁ ወማ ሁወ አቅሳሙሁ አቅሳሙስ እነማን ናቸው ዝርዝሮቹ የሚለውን ማ ሁወል ዒባዳ ወይም ማ ሂየል ዒባዳ አምልኮ ማለት ምን ማለት ነው የሚለውን እሱን ያንዳንዱ ተረድተን ማወቅ አለብን። ካወቅን በኋላ አውቆ ኪታብ መድፈን አይደለም፣ ኪታቡን መዝጋት አይደለም። እሱ አይደለም የሚፈለጉን አውቀን መተግበር ነው። ከዛ ላይ ተውሂድን አወቅ የተውሂድ ሰው ሆነን ቀጥሎ መጓዝ በቃ ለውመተ ላኢም የወቃሽ ወቀሳ እኛን ምንም ቦታ ልንሰጠው አይገባም። የሰው ወሬ ቦታ ልንሰጠው አይገባም። ሰው ብዙ ያወራል፣ ሰው ብዙ ይለፈልፋል። እሱ አይደለም ቁም ነገሩ እሱ ሳይሆን ተውሂድን ማወቅ፣ ተውሂድን አውቀን ሲያበቃ ተውሂድን ይዘን መጓዝ። እስከ መቼ ነው? ጌታችንን አላህን እስክንገናኝ ድረስ። ፊል ሐቂቃ የተፈጠንበትም ዓላማ ተውሂድ ነው። እንድንኖርም ያዘዝነው የታዘዝነው በምንድን ነው? በተውሂድ ነው። ስንሞትም የታዘዝነው በተውሂድ ነው። አላህ ሱብሓነሁ ወተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊየዕቡዱን ሲል የተፈጠንበት ዓላማ ተውሂድ መሆኑን እየነገረን ነው። ወዕቡድ ረበከ ሐታ የእትየከል የቂን ማለት ደግሞ ሞት እስኪመታ ድረስ አምልክ ነው፣ ጌታህን ተገዛ ነው። ያ ማለት በተውሂድ ላይ ኑር ነው። በተውሂድ ላይ ኑር ማለት ነው። ስንሞትም በተውሂድ ላይ እንድንሆን ታዘናል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብሏል፣ ለቂኑ መውታኩም ላኢላሃ ኢለላህ። እነዛ ሊሞቱ የቀረቡ ሰዎችን ላኢላሃ ኢለላህን አስታውሷቸው ብለዋል። ምክንያቱም ሞቱ በምን እንዲሆን? በተውሂድ ላይ እንዲሆን። ስለዚህ የተፈጠነው በተውሂድ ነው። ልንኖር የታዘዝነው በተውሂድ ነው። ልንሞት የታዘዝነው በተውሂድ ነው። ቀብር ላይ የምንጠየቀው ተውሂድ ነው። መን ረቡክ ወመን ነቢዩክ ወማ ዲኑክ ተውሂድ ነው። ስለዚህ ተውሂድ ስለሆነ እንደ ተውሂድን ከምር ማወቅ ለማጭበርበር፣ ሰዎችን ለመሸወድ፣ ለመሸንገል፣ ለማጭበርበር የሆነ ዓላማቸው ግባቸው እንዲሳካላቸው የነዛን ሳይሆን ትክክለኛ ነቢያቶች ይዞት የመጡትን ተውሂድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያስተማሩትን ተውሂድ አውቀን እሷን ይዘን ቀጥ ብለን መጓዝ። የወቃሽን ወቀሳ አለመፍራት። ሰው ያውራ፣ ሰው ይለፍልፍ፣ ሰው ያንኛ ሊያስብን አይገባም። እሱ አይደለም የሚያሳስብ እሱ ሳይሆን እውነት በተውሂድ ላይ ኑረን ጌታችንን በተውሂድ ተገናኝተን የጀነት ሰው እንሆናለን ወይ? ፈሪቁን ፊል ጀነቲ ወፈሪቁን ፊል ሰዒር ሲባል ጀነት ከሚገቡ ሰዎች እንሆናለን ወይ ብለን ሁላችንም ራሳችንን ፊል ሐቂቃ ግምት ላይ አስገብተን መንቀሳቀስ አለብን። አላህ ሱብሓነሁ ወተዓላ በተውሂድ እንዲያኖረን ዱዓ ማድረግ አለብን። መጨረሻችን በተውሂድ እንዲያደርገው ዱዓ ማድረግ አለብን። ለዛሬ ወነክተፊ بهذا المقدار والله سبحانه وتعالى أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم.